Adonai is my best friend, by the way. We call each other, we advise each other, we eat together. በጣም ብዙ ቦታ አብረን ሄደናል። ስቲል አሁንም እኔ አገኘዋለሁ፣ ወዳጄ ነው ለኔ። አሁን ለምሳሌ እሱ ስግጥ ፍምስ ብሎ የመጣበት ሲስተም መሰገጥ ማለት መድፈር፣ በፖዚቲቭ መድፈር የሚለው ነው እኔ ሰሌክት ማደርገው ከዛ ውስጥ። በመጥፎ ነገር አላየውም ያንን ነገር። ነገር ግን በእርግጠኝነት አዶናይ አም ሚሊዮነር ቢል ይሄን ካምፓኒ ክሬት አደረኩ ቢል this is my life ቢል እርግጠኛ ሁኜ ነው የምነግርህ ጠላቶቹ ዛሬ እየደገፉት ያሉ ሰዎች ናቸው። አወቅ ይሄንን። አሁን ደሃነኝ ስትል ነው እዚህ አገር ላይ ሰማይ ላይ ሰው የሚያወጣ የሆነ ላይፍ እየኖርኩ ነው ስትል ፈጣሪ የተመሰገነ ይሁን ቢያንስ ጌታዬ ይሄን ነገር እኮ አደረገልኝ ስትል ቀጥታ የመንግስት ነው ይሉሃል። እኔ አሁን እንዳልከው ሚስት ስለሌለኝ ሚስት ቢኖረኝ ኦሮሮሮሮ የሷ ብር ነው እኮ ይሉሃል። የሷ ሀብት ነው እኮ ይሉሃል። በሷ ብር ነው እንደዚህ የሚሆነው ይሉሃል። እሷን አጭበርብሯት ነው ይሉሃል። ኦሬዲ ያዝግ ነው ገባ። ከዛ ወደ መንግስት ይወስዱሃል። ወደ ምን ይወስዱሃል? አዶናይ ዛሬ ላይ ሆኖ በዚህ ደረጃ ያው ኦፍ ኮርስ ኤቭሪባዲ የራሱ የሆነ ታይም አለው። እኔም እኮ 2 years 3 years ago the same story as አዶናይ ዛሬ ላይ ሆኜ እኔ እንደ ዛሬ ከሱ ምንም የሚያንሰኝ ነገር የለም። እሱም ጥሩ ግሮ አፕ እያደረገ ነው፣ እኔም ጥሩ ግሮ አፕ እያደረኩ ነው። ሁላችንም እሱም ሆንኩ እኔም ብትወስደኝ አንተም ሁላችንም we are not an artist። ምናልባት ሶሻል ሚዲያ ላይ አማ አርቲስት እኔ አርቲስት ነኝ። እኔ እኮ I don't know ማንም ሰው ነጠላ ዜማ ያወጣ የለም። ምናልባት አንተ ራፕ ታረጋለህ አላቅም። እኔ ነጠላ ዜማ የለኝም። እኔ አልበም አለኝ፣ አክተር አይደለሁም። እኔ 2 አልበም አለኝ። እኔ እኮ 2 አልበም አላቅም። ግን ምን ያፈልግ ነው my point is by the way እኔ ሀብታሙኝ ይዤን የመጣሁትና እንዲያውም ላለፈው 5 አመት ደህይቻለሁ ማለት 2.5 ሚሊዮን ዶላር አጥቻለሁ ሶሻል ሚዲያ በመቀበጤ ብቻ። ስመጣ እኔ the only person ሀብታሙ ነው የመጣው ሶሻል ሚዲያ ነኝ። ግን ይኸውልህ ለህዝቤስ በመታገሌ ድምጽ በመሆኔ ምን በመሆኔ ሚቱ ከቢዝነስ በመራቄ ምን ማለት ነው? እኔም እንደዛው እየሰጠው ነው የመጣሁት። እኔም እየሰጠው ነው የመጣሁት። እሺ አዶናይን አንዴ ነገር ልበልና አዶናይ ስግጥ ምናምን ብሎ ፈምሷል። ኦኬ 2 ነገር ነው አዶናይን በጣም እንትን ያደረገው አለ። 2 ስህተት ነገር ሰራ ቢባል 2 ነገር ብቻ ነው። አንደኛው የእንትኑ ጉዳይ የእንትን ሱስ አለብኝ ነው። ሁለተኛው ደግሞ ያንተ ስላለ አልበለው ብዬ ነው። ያው ማከኔ አክባሪ ነኝ ሰው ሌሎች ቢኖሩ ጅሞ ትክክል የለም። ግን ሁለተኛው ደግሞ ገንዘብ የለኝም ብሎ አልቅሶ ሁሉ ማህበረሰብ አዋጦለት ምን ብሎለት ድሃ እንደሆነ ወደውት ነበር ድሃ በመሆኑ እንትን በመሆኑ። ከዛ በኋላ ግን ኢትዮጵያ ሲገባ የሀብታም ልጅ እንደሆነ ሲናገር ተናደዱበት፣ አረ ተበሳጩበት። ግን ከዛ በኋላ ገብቶ ፍምስናውን አግኝቶታል። እኔ አሁን አዶናይ ተመችቶኛል። ከአሁን በኋላ ያለው ነው የአዶናይ ነገር። ከአሁን በኋላ መድረኩን አግኝተዋል። መድረኩን አግኝቶ ምን እየሰራ ነው? መልካም ስራ እየሰራ ነው። ልጆችን እየረዳ ነው። አዌርነስ እየፈጠረ ነው። ለወጣቱ ሞቲቬት እያደረጋቸው የኮሌጅ ተማሪዎች የምን ተማሪዎች ምን እያደረጉ ነው ያሉት? አሁን እሱን በሚለው ንግግር ለበረከት ስግጥ በል ለህይወት ስግጥ በል ምናምን እያለ ብሔርተኛ አይደለም፣ ሃይማኖተኛ አይደለም፣ ፖለቲከኛ አይደለም። that's the point 4 ነጥብ መብቱ ነው። አሁን እነ ለሰ የፈመሰ ሰው ቴዲ አፍሮ ወይም የሆነ ሰው ጀርኒውን ወደ ኋላ አይደለም ብንመለከት ምናልባት ሰግጦ ነው የሆነ ቦታ የደረሰው። መስገጥ ማለት በአንድ በኩል ኢቭን እኮ ብዙ ስማ እዚህ ለምሳሌ ጄዚ የሚባል ታውቃለህ? ጄዚ የሚባል ራፐር ኦኬ ጄዚ አይዛት አሽሻጭ ነበር፣ ድራግ ሻጭ ነበር። በጣም የታወቀ ተረዳ። በጣም አብዛኛው እዚያውን ራፐሮች ምናምኖች መጥፎ ነገር ሲያደርጉ የነበሩ ሰዎች ያንን እውቅና ተጠቅመው የሆነ ደረጃ ደረሱ። ያ ፓስት ላይፋቸው ነው። ላለፈው 20 አመት ግን ይሄ ሰው አሁን ብዙ ነገር እየሰራ ነው። አፍሪካን አሜሪካኖች ብዙ ነገር እየሰራ ነው። ለምን ኢትዮጵያውያን ብቻ ነው በድሮ ማንነት ብቻ እንትን መያዝ የሚፈልጉት? እዮዳብ እኔ ልንገርህ አንድ ነገር I don't have something bad past my life my brother go to check everybody ምንም አይነት ለትውልድ መጥፎ የሆነ ነገር ለትውልድ ጥሩ ያልሆነ ነገር የድሮ ላይፍም የለኝም። እኔ አልহামዱሊላህ ለምን ነው የሚቀኑት? መንፉር እኔ አሜሪካዊ ለምን ነው ያበሻ ወንዶች ናቹራል ይሄ ተፈጥሮ ነው እኮ ተፈጥሮ ነው። ምን ታረጋዋለህ? ነው በጣም ይቀናሉ። ስማ
በጣም ይቀናሉ። እኔ በህይወቴ እንደ ሀበሻ ወንድ የሚቀና ለምሳሌ ይኸውልህ መልሱ ሪል ነገር እያዩ ፌክ ነው ይላሉ። ፌክ ነገር እያዩ ሪል ይላሉ። አሁን ለምሳሌ አቅ ለመናገር አያጅቦ አንድ ጫማ በወረውርለት ህይወቱ ይለወጣል አውቃለሁ። እሱ ብቻ አይደለም መልሱ አትቀስቅሰው ቁጭ ብለዋል። ወንድሜ ነው ብዬ ቸግሮት ጓደኛዬ ብር ልኬለታለሁ። አንደስተናረክ አሁን ፌል አድርጓል። እሱ ብር ፌል አድርጓል። 2 ዓመት አልፎታል። ምን መስፋይ ለሌላ የፈለኩም ነጠቃለ አያጅቦን አሁን እኔ ግን እረዳዋለሁ። መልሶ አንተ አሁን ስናወራ ብዙ ጊዜ መድረክ መስጠት የሌለብን አብረን መናገር የሌለብን ሰዎች ጋር እንነጋገራለን። አይመጥኑንም። አሁን አያጅቦ በብር ብትለውም በእውቀት ብትለውም በኑሮ ቢካዝ እሱ ላይፍ ስታይሉ ነው። ከዛ ቢወጣ ይለወጥ ይሆናል። ከዛ ቢወጣ መጥቶ ጥሩ ደረጃ ቢሆን ቢማር ልክ ሶሳይቲ ጋር ቢቀላቀል ደና ሰው ሊሆን ይችላል። ግን ሊሆን አይችልም። ቢካዝ እሱ ቪዥኑ ምንድነው ያለበት ቦታ ነው። አብዛኛው ሰዎች ሶሻል ሚዲያ ላይ መንሱር የሚሳደቡት የሚተቹት ሰዎች ህይወታቸው ምንድነው? ኑሯቸው ምንድነው? ሰው እኮ መጥፎ ስለሆነ አይደለም ከውስጡ ታውቃለህ። መንሱር እንደዛ የሚሆነው ሰው እኮ አንተን መሆን ስለሚፈልግ አንተን መሆን ስለማይችል አንተን ማጣጣል ይፈልጋል።